ናችሁ? እግዚአብሔር ይመስገን ደህና ነኝ። እንኳን ወደ ቃል ኪችን በሰላም መጣችሁ። 1000 ሰብስክራይብ መግባታችሁ ፒዛ እንሰራለን። ተከታተሉኝ። ቴንክ ዩ ሶ ማች እስካሁን አብራችሁኝ የነበራችሁ። አዲስ ለመጣችሁ ደግሞ ሰብስክራይብ አድርጋችሁ ቪዲዮን ጀምሩ። ከወደዳችሁ ደግሞ ላይክ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ወደ አሰራሩ ልውሰዳችሁ። ተከታተሉኝ። ኢንጆይ። ለብ ያለ ወተት እዚህ ጋር አለኝ። እንግዲህ ሊጡን ነው የምናቦካው። አስቀድመን 1 ኩባያ የሚሆን ለብ ያለ ወተት እዚህ ጋር ግማሽ የሻይ ማንኪያ ጨው፣ 2 የሾርባ ማንኪያ ስኳር። ስለዚህ ስኳሩን እናዋህደዋለን። ካሜራ እንጨምራለን። 1 ፓክ ወይም 1 ኪስ። ይሄ እንዲህ ካደረግን በኋላ ዘይት ትንሽ እንጨምራለን ወይንም የገበታ ቅቤ። እኔ ዘይት ነው የተጠቀምኩት። እናንተ አሁንም የገበታ ቅቤ መጠቀም ትችላላችሁ የምትፈልጉትን። 3 ኩባያ ዱቄት አዘጋጅቻለሁ። ነፍቼ ነው እዚህ ላይ ያስቀመጥኩት። አሁን ዱቄት ይሄ ለማሸት ስለሚመቸኝ ጎርጓዳው ሳህን። አሁን ይሄን በደንብ አድርገን እናሸዋለን ማለት ነው። አሁን ነው ቅዱስ አምላክ አሜን። አንድ ፓክ ቤኪንግ ፓውደር እንጨምራለን። ከዛ አሁን በደንብ እናሸዋለን። ይሄንን አያችሁ ሊጡ እንደዚህ አይነት ቴክስቸር ነው ይገባል። ለመዳመጥም እንዲመች እንዳይቀጥንብን በጣምም እንዳይደርቅብን ቢያንስ ለ10 ደቂቃ በደንብ እሽት እናደርገውና ከዛ ለ1 ሰዓት ተኩል ያህል እንዲቦካ እንተወዋለን። እንደምታዩት አሪፍ ሆኖልኛል። ከ10 ደቂቃ ያላነሰ አሽቸዋለሁ። አሁን እናስቀምጠዋለን። ደግሞ ሌላኛውን ፓርት ደግሞ እየሰራን እንገናኝ። ይሄው አሁን ደግሞ ዶሮን ከትፋለን። በረጃጅሙ ነው የምከትፈው። አጥቤ ያዘጋጅቸው ነው። በነገራችን ላይ እኔ ሁለት ደረት ማለት 2 አጥንት የሌለው ነው የተጠቀምኩትኝ ዶሮ ማለት ነው። ግማሽ ራሱ አይሞላም። እንደምታዩት ትንሽዬ ናትና ያለ ዶሮ እንሰራለን። 2 አይነት ነው የምሰራው አሁን ማለት ነው። በዚህ ጋር ቦካ ነው ሊጥ 2 አይነት ፒዛ እንሰራለን። ይሄኛው ስፔሻል አድርገን የምንሰራው ነው በዶሮ ማለት ነው። በረጃጅሙ እንደዚህ ከፍተን እናዘጋጃለን። ተከታተሉ። ሰብስክራይብ ያደርጋችሁ ታዲያ ዝም ብላችሁ አይታችሁ አትጡ። ፕሊዝ ሰብስክራይብ አድርጉ። ይሄን አበረታቱ። 2 ራስ ሽንኩርት አዘጋጅቻለሁ። ይሄንን ሽርሚሪን ከትፈዋለሁ ማለት ነው። ራስ ሽንኩርት ነው ይሄ የከተፍኩትኝ። አሁንም ይሄንን ወደ ጎን እናደርገዋለን። ከዚያ ደግሞ አስከትለን የምንከትፈው ከለር ቃሪያ፣ አረንጓዴ ቃሪያ እንደምታዩት ዶሮ አዘጋጅቻለሁ። ሽንኩርት፣ ከለር ቃሪያ አዘጋጅቻለሁ። አሁን ደግሞ ወደ ቀጣይ ስራችንን እንሂድ። ተከተሉኝ። ዘይት እናደርጋለን መጥበሻችን ላይ ማለት ነው። ሽንኩርታችን እናደርጋለን። ሽንኩርቱን በደንብ ጥብስ እናደርገዋለን። ሽንኩርቱን እንዲህና ያህል ከጠበስነው በኋላ ዶሮውንም ደግሞ አብረን እንጠብሰዋለን ማለት ነው። ከፈለጋችሁ በነገራችን ላይ ቀድማችሁ ዶሮውን መጥበስም ትችላላችሁ። ከዛ ሽንኩርቱ በጣም እንዳይልባችሁ ከፈለጋችሁ ማለት ነው። በጣም እንዳይበስልባችሁ ከፈለጋችሁ እንደየምርጫችሁ
እኔ አንዴ ዶሮ ቀድሜ ጠብሳለሁ፣ ከዛ ሽንኩርት ጨምራለሁ። አንዴ ደግሞ ሽንኩርት ጠብሼ ዶሮ ጨምራለሁ እና እንደየምርጫችሁ መስራት ይቻላል። እንግዲህ ይሄንን ከውጭ የምታዙ ሰዎች እንግዲህ እንደዚህ ሰራ አድርጋችሁ ተመገቡ። ኦኬ ባይ ዘ ዌይ ታዲያ ለምን ልንገራችሁ፣ ፕሊስ እየገባችሁ የምታዩ ሰዎች አብዛኞቻችሁ ሰብስክራይብ ሳታደርጉ ነው ቪዲዮዎችን የምታዩትና ፕሊስ ሰብስክራይብ አድርጉ። እኔን ሰፖርት ያደርገኛል፣ ኢንስፓየር ያደርገኛል እና እናንተ አዳዲስ ነገር እንድሰራ ያነሳሳኛል። ፕሊስ ሰብስክራይብ አድርጉ። እንግዲህ እንደዚህ ዶሮውን ጥብስ እናደርጋለን። አሁን በተወሰነ ደቂቃ አሁን የተወሰነ ጠበስ ብሎልናል። ሶያ ሶስ ጨምሬያለሁ፣ አንድ ሻይ የሚሆን ማለት ነው። ጨውን ጨምራለን። ታዲያ ጥንቃቄ አድርጉ። ሊጡ ላይም ጨው ጨምረናል። ከዚህ ጋር ደግሞ መጠኑን ነው የምንጨምረው የሚበቃውን ያህል ብቻ እና ታይም ጨምራለሁ ይሄ ማለት ነው። ብላክ ፔፐር የለኝም እኔ። ብላክ ፔፐር ጨምሩ። አሁን ቼክ አድርገው የለም። ይሄ አሁን ሬዲ ነው ማለት ነው። አሁንም ደግሞ ቀጣይ በነገራችን ላይ እንቁላልም እየቀቀልኩኝ ነው። አሳያችኋለሁ እንዴት እንደምናደርገው። ኦኬ ይሄ አሁን በቃ ከዚህ በላይ ቃሪያው እንዲበስል አልፈልግም። እንደዚህ ነው የምተወው። አጠፋው እሳቴን። ወደ ቀጣይ ስቴፕ አሁን ደግሞ ቲማቲም ስልሳችንን እናዘጋጃለን። ዘይት መጥበሻ ላይ አድርጌያለሁ። እኔ የምጠቀመው ሃይንዝ ይሄንን ነው፣ ድልህ ማለት ነው። ይሄንን አሁን እንቀመመዋለን ቆንጆ ጣዕም እንዲኖረው ማለት ነው። ኦኬ አልጨረስኩትም። ከግማሽ የመጠን ያደረኩት እዚህ ላይ አሁንም ታይም ጨምራለሁ ቆንጆ ቃና እንዲሰጥልኝ። ፍሬሽ ካለ ቤዝል ፍሬሽ ቤዝል ከሌለ ደግሞ እንደዚህ እንደኔ አድርጋችሁ የምታስቀምጡ ከሆነ ፍሬሹን ሪሃን ማለት ነው አዋርኩበት ትንሽ እና ብላክ ፔፐር እንደነገርኳችሁ ነው። ብላክ ፔፐር ዛሬ የለኝም። ዘይቱን ትንሽ እየሞቀ ያደረኩትኝ በኋላ ፒዛው ላይ እንዳያስቸግረን ነው ስንቀባ። ሊጡ ላይ ማለት ነው። ይቺን አሁን በደንብ ትክትክ እናደርጋታለን። ይኸውላችሁ አሁን እንደዚህ ትክትክ ሲል በቃ እንትኑ ሽታው ራሱ ይቀየራል። ቤዝሉ ታይሙ ቆንጆ ጣዕም ይሰጠዋል ማለት ነው። የድብልቡ ቴስት እና ሽታ ይቀየራል። እንደዚህ ትክትክ ካደረግናት በኋላ በቃ ዶሮ ይመስላል ወይም ቆንጆ ስልስ ቁሌት ማለት ነው። አሁን ሬዲ ነው ይሄ። ይኸው ሊጣችን ቦክቷል። አሁን እንግዲህ እንጠፈጥፈዋለን ማለት ነው። ባይ ዘ ዌይ አንድ ዙር ተነስቶ መልሼው ነው እንደገና። ይሄ ሁለተኛው ነው ማለት ነው። ማንሳት አልፈልግም ፓትራው ላይ እንዳይ። መጠፍጠፊያችን ላይ ኦፍኮርስ ወይ ዱቄት ወይ ዘይት እናደርጋለን። ጠፍጥፌ ፓትራ ላይ አድርጌያለሁ። ትንሽ ወጋ ወጋ እናደርገዋለን ሱጎ እንዲገባ ወደ ውስጥ ማለት ነው። ከፓትራ ወጣ ያለው ተለቅ አድርጌ ጠፍጥፌያለሁ። ግን ኢትስ ኦኬ። አሁን ይሄንን እንቀባለን።
ከዛ ቺዝ እንነሰንስበታለን እዚህ ላይ። ይሄ እንግዲህ አንደኛው በየከዶ ያለ ዶሮ ነው የምሰራው ነው ማለት ነው። ትልቋ ልጄ ፒዛ ላይ ዶሮ አትበላም፣ ለዛ እሷን ነው ማስቀደማት ማለት ነው። ቺዝ እዚህ ላይ ሞቅ እናደርጋለን። ከዚህ በላይ የምጨምረው እንግዲህ ምንድነው ሽንኩርትና ቃሪያ። እኛ ኦሊቭ ስለማንወድ አልጨምርም፣ እናንተ መጨመር ትችላላችሁ። ይሄ ጥቁሩ ማለት ነው የፒዛ ኦሊቭ። ኦኬ እንግዲህ አሁን አሪፍ ነው። ከዛ ይሄው እንደዚህ ትንሽ እንነሰንስባታለን። ሽንኩርት አላበዛም። ቃሪያ ከይሄ የማያቃጥለው ቃሪያ ማለት ነው፣ እንደ ቤል ፔፐርስ አረንጓዴውን ብቻ ነው የተጠቀምኩትኝ። ኦኬ ይሄ እንደዚህ ሬዲ ነው ማለት ነው። ሁለተኛውን ደግሞ እንስራ። ዋናው እንግዲህ ይሄ ነው። አሁንም ይሄንን እንቀባዋለን። አናበዛበትም ስልሱን። እዚህ ጋር ፍሬሽ ቤዝል ቢኖረን በጣም ቆንጆ ነው። ከሌለም ግን ኢትስ ኦኬ። እንደኔ ደረቁ ካለ ደረቁን አድርጉ፣ ከሌለም ጃምፕ ስኪፕ አድርጉት። ኦኬ አሁን እዚህ ላይ ዶሮ እንጨምራለን ማለት ነው። እንደዚህ ካስተካከልን በኋላ እናስነሰን ማለት ነው ዶሮአችንን። ከዛውን ቺዛችንን ደግሞ ቺዙ ፍሪዘር ስለቆየ በቃ ተያያዘብኝ። ይሄ ፍርፍር ብሎ እንደ ሽሬድድ እንደተደረገው አልሆንልሻል። ኦኬ አሁን እንግዲህ ኦቨን ለ25 ደቂቃ እናስገባዋለን። አስቀድመን ግን ልክ ይሄን መጠፍጠፍ ስንጀምር ኦቨናችንን መለኮስ እንዳንረሳ፣ ማጋል እንዳንረሳ ቀደም ብለን ማለት ነው። የረሳሁት ስፔሻሊ እንቁላል ረስቼዋለሁ። አይገርማችሁ? ይሄው አሁን እንደዚህ ያስገባበታለሁ። ይሄንን 2 ስላይስ በልታችሁ በቃ ዘጭ ብላችሁ ትውላላችሁ ማለት ነው። ፒዛ ደስ የሚለው ቁርስ ላይም ቢበላ አይከብድም፣ ምሳ ላይም ይበላል፣ ራት ላይም ኤኒ ታይም ቢበላ የሚከብድ ነገር አይደለም ፒዛ። ኦኬ ወደ ኪችን። ፒዛችን እንግዲህ ደርሷል። ይሄንን ይመስላል። ወፈር ያለ ነው። በቃ የቤተሰብ ፒዛ ነው። አሁን እንሸነሽነዋለን። ስላሴ ዋው ትኩስ ነው። በስማ እንዴት ልግመጠው? ባቡ ለብስ ቅዱስ እንቁላል ያገኙ ታስቋል። ዋው ማርያምን እንዴት እንደሚጣፍጥ ውስጡ አይቀዘቅዝም ቶሎ። ነገራችን ላይ የዳሩ ሊጡ ከታጥቦ ስለነበረ ከፓትራው ትንሽ ተለቅቦ ስለነበር ሊጡ እንደታጠፈ ፒዛ ኢቭን ዳርዳሩን ቺዝ ራሱ አድርጌ እንደዚህ እንትን ማለት ይችል ነበረ። ግን
አይዲያው አልመጣልኝም በሰዓቱ። አሁን ነው ትዝ ያለኝ ቺዝ ማድረግ እንደምችል ዙሪያውን ማለት ነው ዳርዳሩ። ከዛ ማጠፍ ወደ ውስጥ ማጠፍ ይቻላል። እንደዚህ አይነት መርገሪታዎች አሉ ብዙ ጊዜ በጣም ነው የሚጣፍጡት። ቺዚ መርገሪታ ወፍራሙ አንደኛ ማርያምን ከዚህ በፊት በስጋና በዙኪኒ በካሮት ሰርቼላችኋለሁ። እሱ ብዙ ቪዲዮ አላገኘም። ልክ ዩቲዩብ እንደጀመርኩ አካባቢ ነው። ግን በጣም ምርጥ ፒዛ ነው። በጣም ምርጥ ከምነግራችሁ በላይ ሊንኩን አስቀምጥላችኋለሁ ወይም ደግሞ ኦልድ እንትን ላይ ገብታችሁ እዩት። እዚሁ ቻናል ላይ ያላችሁ እንደገና ደግሞ የጾም ፒዛም ደግሞ ሰርቻለሁኝ 12000 ኬ ያለው ቪው አለው ማለት ነው። ይሄ ደግሞ በጣም ምርጥ ነው። በጣም ማርያምን በቃ ለቤተሰብ ለምሳ ለቁርስ ለራት የሚሆን ነገር ነው። ዘጭ አድርጎ ነው የሚያውለው። በቃ በጣም ምርጥ ነው። ሰርታችሁ ሞክሩት። በጣም ጣፋጭ ነው። የምሬን ነው የምላችሁ። ሰርታችሁ መታችሁ ኮሜንት ላይ ጻፉልኝ እንከን ካለው ማለት ነው። ስላያችሁኝ አመሰግናለሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ከዚህ በኋላም ብዙ ቪዲዮዎችን እንሰራላችኋለሁ። የተለያዩ የምግብ አይነቶችን እንሰራላችኋለሁ። አመሰግናለሁ። ላይክ አድርጉ። ቻው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ